ወንድሜ አይዞህ አብሽር። እጅጉን በምትፈልጋቸው ጊዜ መንገድ ላይ ጥለው በሄዱ ሰዎች አትዘን። ራስን አትውቀስ ወንድሜ። ለምን ብለህም አትጠይቅ። መጀመሪያውኑ ካንተ ጋር አልነበሩም። ጊዜን ነበር ሲጠብቁ የነበሩት፣ አገኙት፣ ጥለው ሄዱ። ወንድሜ ለምን ተቀየሩ ብለህ ራስን አታስጨንቅ። መጀመሪያውኑ እንደዛው ነበሩ። ጊዜ ሰውን አይቀይርም። ጊዜ የሰዎችን ትክክለኛ ማንነት ያሳያል እንጂ። ወዳጄ ሰዎች ሲርቁህ ይበልጥ ወደ አላህ ትጠጋለህ። ከአላህ ውጪ በማንም መተማመን እንደሌለብህ በደንብ ታውቃለህ። ሁሌም ወዳጅ አላህን ማድረግ እንዳለብህ በደንብ ትረዳለህ። በአላህ ላይ እንጂ በማንም ላይ መንጠልጠል እንደሌለብህ በደንብ ታውቃለህ። አልቅስ ወንድሜ፣ እንባ አፍስስ። ከአንተ በፊት ያዕቁብ ዓለይሂ ሰላም እንባቸውን አፍስሰዋል፣ አልቅሰዋል። ግና አላህ ፊት ለአላህ ነበር የሚያለቅሱ። ኢነማ አሽኩ በሲ ከባዱ ነገር ማጣት ነው። በጣም ከባዱ ነገር ደግሞ አግኝቶ ማጣት ነው። አግኝቶ ማጣት በጣም ከባድ ነው። ነገር ግን አላህ Subhanahu Wa Ta'ala ምን ይላል መሰላችሁ? ኢነሁ እሱ ራሱ አላህ Subhanahu Wa Ta'ala ማለት አላ ረጅዒሂ ለቃዲር መመለስ ላይ የሚችል ጌታ ነው። የተካነበት ጌታ ነው መመለስ ላይ ይላል አላህ Subhanahu Wa Ta'ala። ምን መመለስ ላይ? ያጣችሁትን ሳቅ መመለስ ላይ፣ የተለያችሁትን ቤተሰብ፣ ጤና፣ ያጣችሁትን ትዳር፣ ያጣችሁትን ገንዘብ፣ ልጆች ምናምን መመለስ ላይ፣ ያጣችሁበት ጉዳይን መመለስ ሲጀምር የሚችልበት ጌታ ነው ይላል አላህ Subhanahu Wa Ta'ala። እስከዛ ግን ፈሰብሩን ጀሚል ትንሽ ትዕግስት። ያ ሰላም ወዳጄ አትዘን ወዳጄ። አላህ የጻፈው ሁሉ ይሆናል። ሪዝቅህም ወደ አንተ ይመጣል። ያጋጠመህ ነገር በምንም ሁኔታ ሊያልፍ አይችልም። የፈለገ ብትጠነቀቅ ያጋጠመህ ነገር፣ አላህ የጻፈልህ ነገር በፍጹም አንተን ሊያልፍ አይችልም። ወዳጄ ወደህ ተቀበል፣ ትደሰታለህ። ወዶ በመቀበል ውስጥ ደስታ አለ። ነፍስን ከምትችለው በላይ አታሸክማት። አንተም ዱንያም ነፍስህን አትጫናት። ወዳጄ ወደህ ተቀበል። አላህ የጻፈልህ ነገር ላይ በሙሉ መልካም አለ። አላህ የተሻለን ይቀይርልሃል። ዑመር ረዲየላሁ ዐንሁ አንድ የሚያምር ንግግር አላቸው። ወዶ በመቀበል ውስጥ ብዙ መልካም ነገር አለ። ከቻልክ ወደህ ተቀበል፣ ካልሆነ ግን ታግሰህ ለፈው ይላሉ። ወዳጄ አላህ የተሻለን ይቀይርልሃል። አላህ የጻፈልህ ለአንተ መልካም ነው። ምንም እንኳን ቢያምህ፣ ምንም እንኳን ቢያሳምምህ፣ አላህ የተሻለን